መልኳም ሙያዋም የተስተካከለች ሴት የምትፈልጉ ወንዶች ከየት ተሰርታ ልትመጣላ? ቻይና እኮ አታመርትም እንዲህ አይነት ሴት። መቼም ቻይና ትስራው ካልተባለ በስተቀር እንዲህ አይነት ሴት ልትኖር አትችልም። ያም ቢሆን ቻይና ሳምራ የሰራችው መኪና እኛ ሀገር ሲመጣ ውልቅልቁ ነው የሚወጣ። እንደምታውቁት ያው መኪና የምንነዳበት መንገድ ነው የሚወስነው አይደል? በጥሩ መንገድ ከነዳው መኪና እድሜው ይሰነብታል። እና ደግሞ ጥሩ እንክብካቤ ዘይቱን ምኑን በጊዜ ካደረግለትና በጊዜ እንደው ጥገና ከተደረገለት ማለት ሚስትም እንደዛው ናት። እንክብካቤ ካልጎደለባት እኮ እንደ እጮኝነቱ ዘመን የኛ ችግር እጮኝነት ዘመኑ ላይ የምርጫ ዘመን ስለሆነ እንክብካቤው እናበዛዋል። በጣም ወንዱ ይነጠፋል። ማያረገው ነገር የለም። ዳውጃ ስትፈልግ ምን ያለው አይደለም እኔን እርግጭኝ ይላል። ጫማ ሲያስፈልጋትም እኔን እኮ ይላል። በቃ ምን የማይሆነው ነገር የለውም። እንኳን ውሃ ሲጠማት ወይን የሚገዛ እኮ ነው። ገና በጮኝነት ዘመን ውሃ ጠማኝ ካለች ወይን ይሻልሻል ይላል። ከጋብቻ በኋላ ከሆነ ግን ውሃ ጠማኝ ብትለው ቤት ትደርሽ አይደል እንዲያውን ይላታል ማለት ነው። አሁን እናንተ ማታብዙት በምርጫው ዘመን በጣም በኋላ ስትቀንሱት ፍቅራችሁ የቀነሰባችሁ ስለሚመስላችሁ ነው። ይሄንን እምላችሁ ይኸውላችሁ የመጀመሪያው ብርሃን ትልቅ ብርሃን ከሆነ በኋላ ትንሽ ብርሃን ስታዩ እየደበዘዘ የጨለመ ነው የሚመስላችሁ። እና በመጀመሪያ ባውዛ አብርታችሁ በኋላ በዜሮ አምፖል የምታኖሩ ወንዶች እባካችሁ አስቡበት። ፖለቲከኞች የምርጫ ሰሞን እኛ ቤት ማደር ነው የሚቀራቸው። እንደው የበርህ እንትኑ ተነጥፏል የሚሉ አሉ። በኋላ እንኳን የበራችንን ያስፋልቱን ይረሱታል። እንደዛ አትሁኑ። የፖለቲካ ምርጫ አታስመስሉት። ሴቶችም ልክ እንደዛው በአግባቡ እንደ አንድ ክርስቲያን መሟላት ያለበትን ክርስቲያናዊ መስፈርት ብቻ አሟልታችሁ ለመገናኘት ሞክሩ። እግዚአብሔር ከፈቀደ ያንተ ናት። እግዚአብሔር ካልፈቀደ ደግሞ ያንቺ አይደለም። በቃ እንደዛ አምናችሁ ነው መግባት ያለባችሁ እንጂ እንደው ሌላውን አይደለም መሆን ያለበት። ከዛ ከጋብቻ በኋላ የሚመጡ ፈተናዎችንም በዚያ ልክ ለመቋቋም ጉልበት እያገኙ ይሄዳሉ። ከዛ ከተጋቡ በኋላ ደግሞ ሙልጭ ብለው ይጠፋሉ። እስኪጋቡ ድረስ የነሳ አባቶች ጋር ይመጣሉ። ምናልባትም እሳቸው ጋር መምጣት ታዘወትራለች ተብሎ ይሆናል እሱም የመጣው ካገባትና ከወሰዳት በኋላ ግን የለም እሱ ራሱ እና የነሳ አባታችን ጠርተውናል ዛሬ ሲባል እንደ ትምህርት ቤት ስብሰባ አንቺ ሂጂ እኔ የለውም ብሎ መጠጥ ቤት የሚሄድ ሰዋል ሄዶ እኮ እዚያ ቴሌቪዥን ላይ አፍጥጦ ነው የሚቀመጠው ወይ ስልኩን ይዞ ነው የሚቀመጠው። እና እንዲህ አይነትም አካሄድ ካለ እሱ ማስተካከል ይገባል። በእውነት የንስሐ አባቶቻችሁን በሁለንተናዊ ህይወታችሁ ላይ አስፈላጊዎች ናቸው፣ በስጋዊውም በመንፈሳዊውም ማለት ነው። እና ትዳራችሁ እንኳን ህመም ቢገጥመው ችግር ቢገጥመው መጠገን ያለባቸው እነሱ ናቸው። ተሰብሮ ከሆነ ይጠግኑታል፣ ታሞ ከሆነ ይፈውሱታል። እንዲያድርገው ሞት እንዳያጋጥመው ማድረግ ይችላሉ። ስለዚህ እንደው ትዳር ውስጥ ሁሉ ጊዜ ምቹ የሆነ ነገር ብቻ የምትፈልጉ ወንዶችም ሴቶችም ራሳችንን ማስተካከል ያስፈልጋል ማለት ነው። ክፉ ሰውም ቢሆን ያንን ለማስተካከል መሞከር ማለት ነው። ጌታ የሰበሰባቸው ሐዋርያት ሁሉም ጻድቃን አልነበሩም። ሌቦችም አመንዝሮችም ነበሩበት። በክርስቶስ ጉባኤ እነዚህ ሁሉ ነበሩ። እነዚያን ሁሉ ለውጦ ነው ክርስቶስ መንግስተ ሰማያት ይዟቸው የገባው። ስለዚህ እኛ ሁላችን ማስተካከለን ነው ይዘን መቀጠል የሚገባን።